ከአንድ ክፍለ ዘመን በላይ አልፏል። ግን አንድ ኢትዮጵያዊ ምሁር ስለ ዓለም ኢኮኖሚ የተነበዩት ነገር ዛሬም ድረስ በሚያስደነግጥ መልኩ እውነት ሆኖ እናገኘዋለን። ስለ ገብረ ሕይወት ባይከዳኝ ስናወራ ዝም ብሎ ስለ አንድ የታሪክ ሰው አይደለም እናወራው። በቃ ጊዜን ተሻግሮ የተመለከተ ባለ ራዕይ ነው የምንለው። እስቲ ወደ ታሪኩ በጥልቀት እንዝለቅ። ይህንን ቃል ስሙት እስቲ። በ20ኛው ክፍለ ዘመን መባቻ ላይ ገብረ ሕይወት ለኢትዮጵያ የመጣውን አደጋ በዚህ መልኩ ነው ያስቀመጡት። በቃ አዲስ ጠላት መጥቷል። የአውሮፓ አእምሮ የሚባል ምርጫው ሁለት ነው። ሊቦ በሩን ከፍቶ መበልጸግ ወይም ዘግቶ መጥፋት። የህልውና ጉዳይ ነው ያሉ ነበር። እሺ እንግዲህ በዛሬው ዝግጅታችን መጀመሪያ ስለ ገብረ ሕይወት ሕይወት እናያለን። በመቀጠል ዋና ኢኮኖሚ ትንታኔያቸውን ያቀረቡትን የመፍትሄ ሐሳብ፣ ከዛም ትንሽ አከራካሪ የሆነውን ቅርሳቸውን እና በመጨረሻም በታሪክ ላይ ያሳረፉትን ተጽዕኖ በሰፊው እንመለከታለን። እሺ ታዲያ ይሄ ሁሉን ነገር አስቀድሞ የተነበየ የሚመስለው ሰው ማን ነው? የሐሳቦቹን ጥልቀት ከመረዳታችን በፊት መጀመሪያ በጣም የሚገርመውን የሕይወት ጉዞን እንመልከት። የገብረ ሕይወት የሕይወት ታሪክ ልክ እንደ ፊልም ነው። አድዋ ተወልዶ ከዛ በታላቁ ረሃብ ጊዜ ለመትረፍ ወደ ኤርትራ ተሰደደ። ከዛ በጀርመን መርከብ ላይ ተደብቆ አውሮፓ ከገባ በኋላ በአንድ ቤተሰብ አድጎ በርሊን ዩኒቨርሲቲ ገብቶ በሕክምና ተመርቋል። ከዚያም ወደ ሀገሩ ተመልሶ ትልቅ የመንግስት ባለስልጣን ሆነ። በጣም የሚገርም ሕይወት ነው የኖረው። የሚገርመውን ያህል ደግሞ መጨረሻው ያሳዝናል። ገና በ32 ዓመቱ በወረርሽኝ ሕይወቱ አለፈ። እሺ የሕይወት ታሪኩን ካየን አሁን ደግሞ ወደ ዋናው ሐሳቡ ወደ አእምሮው እንግባ። ገብረ ሕይወት ከዘመኑ የቀደመ የኢኮኖሚ ምሁር ነበር። ዛሬ ላይ ዲፔንደንሲ ቲዮሪ ወይም የጥገኝነት ንድፈ ሐሳብ የሚባለውን ነገር ስሙ ከመውጣቱ ከብዙ አስርት ዓመታት በፊት እሱ አስቀድሞ ተንተኖቷል ማለት ይቻላል። ዋናው የትንታኔው ማዕከል ይሄ ነው፣ እኩል ያልሆነ ልውውጥ። ይሄ ማለት ምን ማለት ነው? በቀላል አማርኛ በኢንዱስትሪ የበለጸጉ ሀገራት እና ገና በማደግ ላይ ያሉ ሀገራት ሲነግዱ ንግዱ ፍትሃዊ አይደለም። በቃ ዝቅተኛ ዕውቀትና ክህሎት ያለው ሀገር ሁሌም ተጎጂ ነው የሚሆነው የሚል መዋቅራዊ ችግር መኖሩን ነው የተነተነው። ይህን ሐሳብ ለመረዳት እሳቸው የተጠቀሙበትን ምሳሌ እኔ በጣም ቀላል ግን ኃይለኛ ምሳሌ ነው። አስቡት እስቲ አንድ ኢትዮጵያዊ ገበሬ ቡናም ይሁን ሌላ ነገር ለቀናት ለሳምንታት ለፍቶ ያመረተውን ምርት አውሮፓ ውስጥ ባለ ፋብሪካ በአንድ ቅጽበት ከተሰራ አንድ አቡጀዲ ጨርቅ ጋር ይለውተዋል። የሁለቱ ልፋት ዋጋ እኩል ነው? በፍጹም። አንዱ ወገን ሁሌም እየተበለጠ ነው። እናም ይህኑ ሐሳብ በራሳቸው ቃል ሲያስቀምጡት እንዲህ ነው የሚሉት። የችግሩ ሁሉ ምንጭ ዕውቀትና ክህሎት ላይ ያለው ልዩነት ነው። የአንድ ሀገር የእውቀት ደረጃ ከኢኮኖሚያ ጋር በቀጥታ የተሳሰረ መሆኑን ነው በግልጽ ያስቀመጡት። እሺ ችግሩን በደንብ አይተናል። መፍትሄውስ? ገብረ ሕይወት ችግሩን ብቻ ተንትኖ አላቆመም። የመፍትሄ ሐሳብም ነበራቸው። ይሄውም መፍትሄ ከላይ የሚመጣ አብዮት ይሉታል። ሞዴሉ ደግሞ የሜጂ ጃፓን ነበር። በቃ ሞዴላቸው ጃፓን ነበረች። ጃፓኖች እንዳደረጉት መንግስት በኢኮኖሚ ውስጥ ንቁ ተሳታፊ መሆን አለበት። የውጭ ቴክኖሎጂን ወስዶ የሀገር ውስጥ ኢንዱስትሪን መገንባት፣ ታዳጊ ኢንዱስትሪዎችን ከውጭ ውድድር መጠበቅ፣ በአጠቃላይ ከውጭ የኢኮኖሚ ቁጥጥር ነፃ የሆነ ጠንካራ ኢኮኖሚ መፍጠር። ግቡ ይሄ ነበር እና ነጋድራስ ወይም የንግድ ሚኒስትር በነበሩበት ጊዜ እነዚህን ሐሳቦች በተግባር ለመዋል በጣም ሞክረዋል። ለምሳሌ መንግስት በባለሙያ እንጂ በዘመድ መመራት የለበትም ይሉ ነበር። ግብር ፍትሃዊ መሆን አለበት፣ የንጉሱና የመንግስት ካዝና አንድ መሆን የለበትም እያሉ በዘመኑ በጣም አብዮታዊ የሆኑ ሐሳቦችን አንስተዋል። እንግዲህ እስካሁን ያየነው አንድ ጎኑን ነው። ግን ታሪኩ እዚህ ላይ አያበቃም። የገብረ ሕይወት ቅርስ በጣም ውስብስብ እና አከራካሪም ነው። እስቲ ወደዛ እንሻገር እና ዋናው ጥያቄ ይሄ ነው። ገብረ ሕይወት ማን ናቸው? የምዕራባውያንን መሳሪያ ወስዶ ኢትዮጵያን ሊያዘምኑ የሞከሩ ብልህ ሰው ናቸው ወይስ ሳያውቁት በምዕራባውያን አሳሰብ የበላይነት ስር የወደቁ ናቸው? ክርክሩ እዚህ ላይ ነው። እዚህ ላይ ክርክሩ በሁለት ይከፈላል። ተቺዎቻቸው ኢትዮጵያን ኋላ ቀር ብሎ ሲጠራ የአውሮፓን የበላይነት ተቀብሏል ይላሉ።
የአስተዳደር ሞዴሉም ሆነ የሕግ ስርዓቱ በሙሉ ምዕራባዊ ነው። ይሄ የሀገር በቀል ዕውቀትን ማሳነስ ነው ባይ ናቸው። ደጋፊዎቻቸው በበኩላቸው አረ በፍጹም ይላሉ። የሰውየው ብልሃት እኮ የጠላትን መሳሪያ ለራስ ጥቅም ማዋል ነው፣ ዋናው ዓላማው የኢትዮጵያን ነፃነት ማስጠበቅ ነበር በማለት ይከራከራሉ። በማጠቃለያችን ላይ የገብረ ሕይወት ሐሳቦች ከሞቱ ከብዙ ዓመታት በኋላ እንዴት እንደገና ተጽዕኖ መፍጠር እንደቻሉ እንመልከት። በጣም የሚገርም ታሪክ ነው ያለው። አስቡት እስቲ እሳቸው በ1919 ሲሞቱ ዋናው መጽሐፋቸው ገና አልታተመም ነበር። የታተመው ከሞቱ ከ5 ዓመት በኋላ ነው። እና ያ መጽሐፍ ተጽዕኖ መፍጠር የጀመረው መቼ ነው? ከግማሽ ክፍለ ዘመን በኋላ በ1970ዎቹ የተማሪዎች ንቅናቄ ጊዜ። ያኔኑ አብዮተኛ ተማሪዎች መጽሐፉን አግኝተው እንደ አርምራዊ መሳሪያ መጠቀቅ የጀመሩት። በቃ የእሳቸው ጽሑፎች ስለ ፊውዳላዊው የመሬት አያያዝ ስርዓት፣ ስለ መኮንነቱ አኗኗር፣ በአጠቃላይ ስለነበረው ስርዓት ለሚነሳው ትችት ጠንካራ የአእምሮ መሰረት ሆነ። የ1974ቱ አብዮት መነሻ ከሆኑት የአእምሮ ምግቦች አንዱ የገብረ ሕይወት ሐሳብ ነበር ማለት እንችላለን። እናም ዛሬ ላይ ቆመን ስናስብ ይሄ ጥያቄ ይመጣል። ከ100 ዓመት በኋላ ገብረ ሕይወት ያነሱት ያ ዕቁል ያልሆነ ልውጥ የሚባለው ወጥመድ አሁንም በማደግ ላይ ያሉ ሀገራትን እንደያዛቸው ይሆን? ይሄ ለሁላችንም የተተወ ጥያቄ ነው።